እኔ ለምን አላገባሽም? ወይ ሞን ተቀደል እኔ እንግዲህ ከሚጠይቁኝ 10 ወንዶች አንዱ መርጬ ነው ማገባው። መቼ ነው ለመጨረሻ ጊዜ አዲስ አበባ የመጣሽው? ኧረ እባክህ ተው ስልሽ ስራሽ የት ነው? ወደ አዲስ አበባ እየመጣሽ ነው ወይስ ታከማው? አዎ ልደታ። ከኮዬ ልደታ እየመጣሽ ነው የምትሰሪው? አዎ። ምንድነው ስራው እንዴ? ባለስልጣን ነሽ? ፋርማሲስት ነኝ። ከኮዬ ልደታ መተሽ መድኃኒቶቹ ስም ዝርዝራቸው ራሱ አይጠፋብሽም? እየጻፍኳቸው ነው የሚሄደው። አይ የምሬን ነው። እንዴት አይደክምሽም? እንዴት ከኮዬ ልደታ ይደክማል? እህ ሻበታይ ዶር ለምን ወደ ጦር ኃይሎች ምናምን አካባቢ አትከራይም? አትከራይም? ጥሩ ሀሳብ። ከቤተሰብ መውጣቱ እኮ ችግር ሆነ። ችግር የለውም። አንዴ ከወጣሽ ማለት ነው ይለመዳል። እስክትወጪ እኮ ማርያም በእውነት እሺ እስክትወጪ ነው። አንዴ ከለመድሽ በኋላ ኤቭሪቲንግ ይለመዳል እንጂ ከኮዬ ልደታ እኮ እድሜሽን እኮ እስቲ አስቢ። በቀን ስንት ሰዓት እንደምትጓዢና በአመት ስንት ቀን እንደተጓዥ አስቢ ደምሩ። አይ ቶሱስ በመንገድ ነው የሚያልቀው ሰዓቱ እንዴ? ስራ ሰዓት በመንገድ ነው የሚያልቀው እኮ በቀን ቢያንስ ሁለት ሰዓት 4 ሰዓት ብትጓዥ በቀን በአመት ስንት ሰዓት ትጓዣለሽ ማለት ነው? 1200 ምናምን ሰዓት። 1200 ሰዓት ደግሞ ለአንድ ቀን ስታካፍቱ ለ24 ስታካፍቱ ስንት ቀናቶች ነው? ኦልሞስት ወደ 60 የሆኑ ቀናቶችን ትራንስፖርት ላይ ነሽ ነው። 60 ቀን ሙሉ ቢያንስ የህይወትሽን 2 ወር በትራንስፖርት ነው የምታሳልፈው ካመት። ምን ታድርገዋለህ እስከምንወጣ ድረስ? አዎ እኔ ለምን አላገባሽም? ማለት ያለሽን ንብረት ንገሪኝና አግብቼሽ ወደዚህ ወደ ከተማ ገብተሽ ትኖሪያለሽ። አሃ እኔ ያለኝን ንብረት ያለሽን አይ ተክለሰውነትም ከሆነ መልክም ከሆነ ነግረሽ ያና መልክ ምን ያደርግልኛል? ለልጅ ጥሩ ነው። ያው ለልጆቻችን ለዘር ያው ይሄ ነው መልክ። እርግጠኛ ነሽ በአካል ፊትሽ አይቀየርም? ያ የሆነ ለውጥ ይኖረዋል። ፊልተር አለ አይደል? ቁመትሽ ምን ያህል ነው? አጭር ነኝ። ሜትር ከስንት በግምት? 61 ኦ አሪፍ። በቃ እኔ የምፈልገው አይነት ሴት ነሽ ማለት ነው። እንዴት ነው ትሰራለሽ? ጂም ትሰራለሽ? ጂም አው ሰራለሁ። አለ እንደዛ ወይኔ ሙሉ ጫገ ሳታስፈቅድ ነው ግን እየሰደብከኝ ያለ። ሙቼ አንቺን ነው የሰደብኩት? ኮዬን ባጠቃላይ ውይ እኔ ኮዬ ስንት ቀን ነው በህይወት የሄድኩት? 3 ቀን። እሱም በህይወቴ በጣም ተስፋ ቆረጥኩ። ከሀገር የወጣ ነው የመሰለው። ለምን 3 ቀን 4 ቀን ነው የሄድኩት? 2 ቀን በራሴ መኪና፣ 2 ቀን በራይድ የሄድኩ ጊዜ አበድኩ። የኢየሱስ ብዙ ብር አስከፈለ። ኮዬ 600 ብር ከዚህ እስከ ሐዋሳ 700 ወይ ሞን ተቀደል። በህዝብ ትራንስፖርት ነው እኮ ራይድ እኮ ነው ያስኮት አይደል? ኧረ ራይድ ይዘሽማ ከዚህ ሐዋሳ 1500 ምናምን 2000 ነው አላውቅም። ግን ቤቱ በጣም እንደ ኮዬ ቤቶች የሚያምር ቤት አይቻልም። የውስጡ ኮንዶሚኒየም እንደዚህ ጥሩንም እኮ ስንናገር ጥሩ ነው። ኮንዶሚኒየሙ ውስጡ በጣም ነው የሚያምረው። በዛ ላይ የሚገርማችሁ ደግሞ የምር እኔ ቡልቡላ ኖር ያለው ምናምን ሌላ ቦታ ሰሚት የኮዬ ኔትወርክ ያበደ ነው። ዳታ ምናምን ስታበሩ ዳታ በጣም ነው የሚሰራው። ኔትወርኩ በጣም አሪፍ ነው። ሌላ ቆንጆ ሴቶች አሉ። ትራንስፖርት ደግሞ አታጡም። ባስ በጣም አለ። ባስ አለ።
ስለዚህ በባስ አልመጣም ካላችሁ ታክሲ አለ፣ አማራጭ አለ ትራንስፖርት። ግን እሱን ታዩና እንዴት ነው ከኋላ አሁን ይዞታሽ እንዴት ነው? አሪፍ ነው። ፍፄ እንዴት ነው? ከፊትስ እንዴት ነው? እኔ ከሴት ልጅ በጣም ተክለሰውነቷን ማየት እወዳለሁ። ማለት ቂጧ ሞላ ሲል ጦት ሲኖራት ደስ ይለኛል። ለትዳር እስከፈለኩት ድረስ እንዴት ነሽ አንቺ? እኔ እንደፈለኩ በምን አወቅ? እንዳንቺ መፈለግ አይጠበቅብሽም እኮ የሚያስፈልግሽን እሰጥሻለሁ። አለቀ። ደግሞ ሴቶች ትፈልጋላችሁ እንዴ? ሴቶች ደግሞ ሰው ትመርጣላችሁ እንዴ? ወንድ እኮ ነው የሚመርጠው እኮ። ማን ያለው? ዩኒቨርስ ሙሉ የምንኖርበት ዓለም። እኔ እንግዲህ ከሚጠይቁኝ 10 ወንዶች አንዱ መርጬ ነው ማገባው። አይ አይደለም፣ አንዱ መምረጥ ምናምን ሳይሆን እኔ ይዤ ይገኛለሁ። አንድ ጭገር ላጭ ያለች ባለፈው እኮ አስተዋውቄላት መተከሰዘ ተሳደብ ልጃቺ በቅለስ ምናምን የምትባል ምን አለ መሰለኝ ይዞ ይገኛል፣ ገንዘብ ይዞ ይገኛል። ከዛም በኋላ የተሻለ ኦፈር ላንቺ ያቀርብልሻል። ከዛም ደግሞ አንቺ ገንዘብ አለኝ ራስ። በእውነት ስንት ነው ገቢሽ ወር? አንዱ 200 ሺህ። አዎ አይ ሀብታም ነሽ። የራስሽን ነገር ለምን አከፍቺ? አለኝ ፋርማሲ አለኝ ብያለሁ። የራስሽ ፋርማሲ? አዎ ተቀጥረሽ መስሎኛል እኮ። አይደለም። ኦ ሁሉም ትሰጫለሽ? አለ ይፈቀዳል? እናንተ ፋርማሲ ይፈቀዳል? ለምን አይፈቀድም እንዴ? እሺ በዛው እንማማራ። ስለዚህ አንቺ አሪፍ የምትይው ፕሮቴክሽን ለእንደዚህ አይነት ነገር ሰዋው ወጣቱ በጣም በወሲብ እሳት ተቃጥሏል። ስለዚህ ለጥንቃቄ ያክል የትኛውን መንገድ ነው የምትመርጪው አንቺ? መታቀብን ነው መጠቀምን ነው ወይስ መወሰንን ነው? እነሱ የተስማሙበት አልገባኝም። እነሱ የተስማሙበትን ይሄ እኔ ጉዳይ አይደለም። ሐኪም ቤት ሄደው አማክረው የቤተሰብ ሕክምና አማክረው ይጠቀሙ። የኔ ጉዳይ አይደለም። የኔ ጉዳይ መሸጥ ነው። እንዴት ማለት? የህዝቡ ጤና ሳያሳስብሽ ነው እንዴ ፋርማሲ ከፈትሽው? እንዴ ለምን ሌላ ቦታ ምናምን አልከፈትሽም? ተላካያ ነው እንዴ ጤናቸው? የቤተሰብ ምጣኔ የሚባል ቦታ አለ እኮ ያልኩሽ። ከበሽታ ሰው ወጣቱ እንዲጠበቅ ምንድነው የምትመክሩ? ሰጀስት የምታደርጉ እኮ አሉ ብዙ ኦፈሮች ፋርማሲ ሲመጡ እሱን እነግራቸዋለሁ። ላይቭ ላይ ስለሆነም ብዬ ነው። ሙሉ የት ነው አድራሻሽ? እሺ እኔ እመጣለሁ። ልደታ ምን ነው? አመድ ህንጻ። እሺ ስንት ነው እናንተ ጋር አሁን ለምሳሌ ፖስት ፒ? ኖ እንደዚህ አይነት ነገሮችን አላወራም እዚህ ላይ። ዋጋቸው? አዎ መቼ ነው የጀመርሽው እዚህ ፋርማሲ ስራ ላይ? 4 አመት። ኦ 4 አመት። 19 አመትሽ ነው የጀመርሽው? አዎ። በስንት አመትሽ ትምህርት ጨርሰሽ ካምፓስ በስንት አመትሽ ገባሽ? በ19 ነው የጨረስኩት። ካምፓስ ኮሌጅ የተማርኩት። ኮሌጅ ከ10 ነው ከ12? ከ10። ስንት አመት ኮሌጅ ተማርሽ? 3 አመት። 3 አመት። ስለዚህ በ16 አመትሽ ነው ኮሌጅ የገባሽው? አዎ። ኦ ስለዚህ 8ኛ ክፍል በስንት አመትሽ ነው? 14። አንቺ ልክ ነሽ። በጣም በልጅነትሽ ነው የተመረቅሽው? አዎ በልጅነቴ ነው የጀመርኩት። ኦ የዶክተሮችን ቅጥልጥል ጽሁፍ እንዴት ነው የምታነው? እንደ ሀገር አሁን ተከለከለ ቅጥልጥል ጽሁፍ ዶክተሮችን ላይ ጽሁፍ ነው። እኛ እናነበዋለን። በጣም ሂዚ የሆነ የተጋነነ እንትን ካልሆነ በስተቀር ይነበባል። መድኃኒቱን ካወቅነው ይነበባል። እናንተ ፋርማሲ ብዙ የሚገዛው መድኃኒት ሱቅ ውስጥ ብስኩት ሊሸጥ ይችላል። ብስኩት ነው ብዙ የሚሸጠው ምናምን ይላል። እናንተ ጋር ምንድን ነው የሚሸጠው?
ማስታገሻ የምን አንቲፔን አዎ ምንድን ነበር ጉፈን ምናምን አሉ ብዙ አይነት ትራማዶልስ አለ የታዘዘለት አንተ የት ነው የምትኖረው? እኔ ልመጪ ነው። አይ አንተ ልመጣ ነው እንዴ ጠየቀኝ? አዎ ቆይ ፈጪ ልደታ ጎሮ ነው ምንጭቆ እዚህ ተቀምጠህ ነው እንዴ? ቆይ ፈጪ ሩቅ ነው ያልከው? ጎሮ እኮ ለቦሌ 5 ደቂቃ እኮ ነው። ቆይ ፈጪ ደግሞ 10 ደቂቃ ይሆናል ማለት ነው። አይ ከኮዬ ቦሌ 10 ደቂቃ አይደለም። ከኮዬ ጎሮ ግን 5 ደቂቃ ነው አይደለም ነው። አይ መጥቼ እንዳላሳይ ነይ እንመላለሳለን። ከጎሮ ኮዬ ስንት አደባባይ አለ ካወቅሽ? ከጎሮ ኮዬ 3 እስከ ኮዬ አደባባይ ድረስ አይ ቲንክ 3 ምን ይባላሉ አደባባዮቹ? መንገድና ትራንስፖርት አልሰራም ነው ሁሉ ያረጋግጥ የምትሄጂባቸው መንገዶችሽ እንዴ? አይ ብሄድም ኮዬ አደባባይ 11 ሶስተኛ ምንድን ሁለት ነው ሶስት ነው ያለው ሁለት ነው መሰለኝ። 3 አደባባይ ነው ያለው። አንዱ ምንድነው? አይሲቲ ፓርክ ጋር ለመጀመሪያ አይሲቲ ሁለተኛው አይሲቲ መጀመሪያ ላይ አንድ ምንድነው ኮሬዮኔ ሰፈር ስም ያለው ምንድነው? አይደል አይሲቲ ጋር አደባባይ አይሲቲ ስታልፊ ማለት ነው ያለው። እንዴ ይሆናል የሆነ አይደለም የሆነ ስም አለ ወደ ግራስተ መልሶ የት መሰለሽ ማውጣሽ የሰሚት ነው የመጀመሪያው ጋሚ ቼክ አድርጌ እነግርሃለሁ። እሄድ መኪና የመግዛት እቅድ የለሽም? አለኝ የሚገባ ባላለሽ እንዴ? የለኝም። ፍቅረኛስ? የለኝም። ለመያዝ አላሰብሽም? አላሰብኩም። ለምን? እኔ እንጃ ስላልመጣ እንዴ። ጦጣው እንዴት ነው? እሺ እኔ ባል ብፈልግልሽስ? አንተ ፈልገህልኝ ሳይሆን ራሱ መጥቶ ነው የምትፈልገው እኮ ራሱ ይመጣል ያናግርሻል እኮ። አይ ቢኒ የምነው እኔ ላግባት ሰማይ ነበር እንጂ አስተውል። እሺ ስለዚህ አሁን ልደታ ድረስ ስንት ብር በቃልሽ ማለት ነው ትራንስፖርት ነገር እሱ ሚዩት ነህ? ስንት ብር ታወጫለሽ ከኮዬ ልደታ ለመድረስ? ጠይቀኝ። የሂሳብ ጉዳይ አትጠይቅ። ለምን? አልናገርም። መኪና ልገዛልሽ እኮ ነው።
መኪና አዋተን መኪና ልንገዛልሽ። ቴንክ ዩ ገዛለሁ በቅርቡ። ከቤተሰብ ቤት ሳትወጪ ወይስ ወጥተሽ? ቦታም ባልወጣም መግዛት አይቀርም። መንጃ ፈቃድ አለሽ? አዎ። የምን አውቶ? መቼ ነው ያወጣሽው? ቅርብ ጊዜ። ስንት ብር ፈጀብሽ? 21 ለአውቶ? በጣም ነው የወደድኩት። ፕራክቲካል ነው ቲዮሪ ነው የወደድሽው? ቲዮሪ። ምልክት ምናምን ማይዛትሽ? አዎ አላነብም። ኮዬ ላይ ዲሽ የሚሰራ ሰው አለ፣ ብሩክ የሚል አስተዋውቀው ልጄን አሳድጋለሁ አለ። ዲሻችሁ ከተበላሸ ኮዬ ያላችሁ አሰሩ። ብሩክ የግሩም አባት ነው። ይጻፈልሽ ዲሻችሁ ተበላሽቷል መጥቶ። አይ አልተበላሸም። የተበላሸ ጎረቤት ምናምን ካለ ነገር የለም። እሺ። ሰውነትሽ ላይ ንቅሳት አለ? የለኝም፣ አልወድም ንቅሳት። በጣም ጥሩ። ቢራቢሮ ውስጦች አልወድምም አልጠላም። ከሞላ ጎደል ጥሩ ላይ ነሽ ማለት ነው። ጥሩ ላይ ነሽ ማለት አሪፍ ገቢ ያለሽ፣ አሪፍ የትምህርት ባክግራውንድ ያለሽ፣ አሪፍ መልክ አለሽ፣ ትንሽ ጸባይ። በምን አወቀው ጸባይ? አሁን ስታወሪ ነው አወራሽ። ነገር ብዙ ጊዜ ጆሮአቸው ተለቅ ያሉ ሰዎች ትንሽ ነገር ያበዛሉ። እኔም ጆሮ የተለቀበው ማለት ነው። ምን ያበዛሉ? ነገር በጣም ነገረኛ ይሆናሉ። አሁን እኔም ጆሮ ትልቅ ስለሆነ እረዳሽ። ነገረኛ ነህ? አዎ። ግን ጆሮ ትልቅ አይደል? አረ ትልቅ ነው። ስንት ሰው ያኖራል? ባለ ስንት ነው? ባለ አንድ መኝታ ቤት እንዳንቻ አይደል? ጥሩ። አንቺ ጥርስሽ ያምራል። ግን ምንድነው እኔ አሁን በቲክቶክ መውደድ አቆምኩ። ሰዎችን በቲክቶክ ወድና በአካል ሲመጡ በጣም አስፈሪ ይሆናል። ከየት ነው የመጡት? ቅርጻቸውስ ምን ይቀየራሉ? አዎ እነማን ናቸው? እውነት ነው። በሳብስ ቴሎጂ ምትይ 3 ስንት ኪሎ ነሽ ማለት ነው? ኪሎ ይቅርብ፣ ቀጭን ነኝ። አይ ነገር ችግር የለም። ቦዲ ማስሽን ካልኩሌት 49 ኧረ ካልኩሌት በጭንቅላት ወይ ቀጫጫ ሴት መድኃኒዓለም አባት ቀጫጫ ሆኖ ምስኪን አይቻልም። ቀጫጫ ምንድን ናት? በውፍረትና በቅጥነት ነው እንዴ? ባህሪ ስትቀጥኑ ነገረኛ ትሆናላችሁ። በጣም ነው የምትበሉት ደግሞ ምግብ በጣም ቀጫጫ ሴት አትበይም ምግብ አንቺ አይበላልሽ? እበላለሁ ግን በጣም እንዳልከው ምናምን ብበላው ወፍር ነበርኩ። ታዲያ አራት ወፍራም ሴት ናት ስትበላ የምትወፍረው። እናንተ ይገባል። አይ ዶንት ኖ ወደ ሽንት ቤት ትሄዱ እንደሆነ አለ ምንም እንቅስቃሴ የለም። አብዛኛው ቀጫጫ ሴት ይበሉታል፣
በኢየሱስ ቀጥሉ ይበላሉ ወጥሉ ጥሬ ስጋው ይበላሉ አይ ያ እንደዛ ቀጫጫ አይደለም ማለት እንደዛ ላትሆን ትችላለሽ ግን እኔ ማቃቸው አሁን አብዛኞቹ ቀጫጮቹ ማለት ነው ጥሬ ስጋ ይበላሉ ገንፎ ራሱ አይቀራቸው ፍርፍር ይበላሉ እንቁላል ይበላሉ ኢቭን በጣም ይበላሉ ምንም አውፍ ምንም አንጀት ራሱ አይ እኔ ሐሳብ ነው የሚያከሳኝ እንጂ ወፍራለሁ 49 ግን ቢ ትንሽ ከነሱ ግን ባትማከሩ ቢ ኮሶን ኮኖ በጣም ያልከው ነው ያህል በበላ እኔ በደንብ ነው አልበላል ስላልሽ ነው ከምግብና ከሰው ልትወጁ ምንድን ከምግብና ከሰው ማንን ምን አገናኛው አይ ገናኛው አሁን ለምሳሌ ዛሬ የምትፈልጊው ምግብ ስበይ ዋይና ማታውቂው ሰው ጋር አብረሽ ወይ የትኛውን ትመርጫለሽ ለምን ከማላውቀው ሰው ጋር ውላለሽ ይጀምር እሺ ከጓደኞችሽ ጋር ጾምሽን ተምኩኝና ስትበይ ከጓደኞቼ ጋር ጾምሽን አዎ እውላለሁ እኔ ጾሜን ችግር የለብኝም አንተ በምግብ አትደራደርም መሰለህ እንዴ እንደ ምግብ የሚያስደስት ነገር የለም ምግብ በጣም ቂም አይዝብሽ ምግብ መጥፎ ነገር አስቦ አይገባ ወደ ሆድሽ እንደ ምግብ የሚያዝናና ነገር አለ እንዴ ምግብ እኔም በጣም ነው የምወደው እኮ ምግብ በጣም ነው የምወደው የሚያዝናናኝ ነገር ምግብ ነው ግን ጓደኞቼን ደግሞ በጣም ነው የምወዳቸው ስንት ጓደኛ ነው ያለሽ 3 4 ማንን የበለጠ የምትወጁ የምትቀርበው ሁሉንም ሚስጥር የምትነግሩኝ አራቱ እንደ ተገናኘ ነው የሚስጥሩ ሰዓት ለነበረው ሰው ያገባለ ከማከላችሁ አዎ የወለደስ ያገባችዋ ወልዳለች አንዷም ወልዳለች እኔና አንዷ ነን የቀረነው ፋርማሲስት ናት እሷም አይደለችም አካውንታንት ናት ለቲ ፋርማሲስት ሚስት እንትን ጓደኛ ሆና እንዴት ልጅ ትወልዳለች እንዴት መድኃኒት አልሰጣችኋትም ፈልጋ እኮ ነው የወለደች በቅዱ ዘንድሮ ፈልጎ ይወልዳል እንዴ ሁሉም ሲያረግዝበት ነው የሚጋባው ብዬ ተረግዞባል እንዴ ምን ታንጂ እግዚአብሔር ይመስገን ያስረግሻል አቅ ጥንቃቄ የጎደለው ሴክስ አላረግም ጎበዝ ስሜቴን መቆጣጠር እችላለሁ ናይስ ያው ነገሩ ያስቸግር እንዳትረሳ ተፈንታቀል ንጉሱ አነሳዋለሁ ወዲም ወዲያም ለማሰብ አንድ ሁለት አስታውሽ ታቺ ነገር በቃ ሙኒዬ ጌም ልገባ ነው ሌላ ጊዜ እናወራለን እሺ ሂጂ ተጮች እሺ